አረባከ ጥቁር ቸከስ አይመችም ታው እንጂ በጣም ሀበሻ አይደለም ማለት ነው። እኔ ራሱ እንዴት እንደምጣላ አንዳንድ አይነቱ አግኝታ ነው ጥቁር ማለት እኮ ቀመር ማለት ነው። ያለ ጥቁር ሰው ምን ነገር አይደለም። ደሞ አፉ ሞልቶ ደሞ ቃሉ ደም እኛ ማለት አንዱ ቼክ ስናረጋው እኮ እንደዚህ አይነት ሰው ቼክ የማረግ ራሱ ሀበሻ ውስጥ አም ብላክ 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 አም ብላክ 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 ሰሜጂ ወይ ተብርተኛ እንደ በዚህ ሰዓት እዚህ የምትሰራይልሽ አለ ጨርሰን ወደ ቤት ማለት ወደ ቤት ሂጂ ብሎ ይልቻል። ለምን ወደ ቤት ይያል ጥያቄ ጠይቅና አሪፍ መልስ መለስኩለት። ከዛ ወደ ቤት ሂጂ። እሺ መልሰሽ ለምን እንደይጎ ነው ወደ ቤት ሂጂ ያስባለሽ? ኮሮናን ለመከላከል ምን ማድረግ አለብን ሲለኝ እጄን አወጣሁኝና ሁላችንም በየቤታችን መቀመጥ አልኩት። እሺ ከዛ በኋላ እሺ ተነሽ አንቺ ተነሽ ነይና በቤት ሄደሽ ተቀመጪ አለኝ። You okay, baby? Come here. Here, toy samsel o mini konjo saru goda. Aizo ini legend ni goda. Na machocha nu sir. It's okay, my sweetheart. Come here. አቤት የኔ ልጆች ደግሞ ጀመሩት። ቀስ በል ወይ ይሄኛው ደግሞ ተደፋ ምን ነው ቀስ ብላችሁ ብትሄዱ የሚያለቅስ ልጅ የላችሁ። ረጋ ብላችሁ ያያችሁ አትደናባበ ድሮስ ማን ያገባሻል? እኔን የመሰለ ቁርጥ ያለ ቆንጆ አግኝተህ ቀረብህ ታያል ይሄን ይቀርብህ። ጓደኛዬ ምን ሆነሽ ነው ያኮረፍሽው? ራበኝ በስማሙ ሰዓት ተበላው እንዴት እንደራበኝ ነሽ ሆቴል እንልጋብዝሽ ነኝ እንደዚህ በቡታ አንተ እንዴ ዘንጠሻል እኮ ምን ተፈጠረ? ይወዱሃል ያዩ ሴቶች ሁሉ ዛሬ ምን ችግር አለው? እሰጋለሁ አንዳንድ አትስት እሺ እኔ ምን ላድርግ? የትም አትሄድብኝ ከዚህ በላይ ማውራት አልፈልግም። አታኩርፈኝ ባክህ አታኩርፈኝ። እንድታረቅሽ ከፈለግሽ አንድ ነገር አድርጊ። ስጪኝ። ኧረ ተረጋጊ ማለት ምንድነው? በአንድ አፍ እንዳትሰሩ። ቶሎ እንዴት ነው የሚያደርገው? መኪና እየነዳው ድንገት ሞተር ሳታጠፋ ከመኪናው ውረድ ይለኛል። በእግሬ ሲሄድ ደግሞ ድንገት ዜብራ ላይ ቆመ የዜግነት መዝሙር ዘምር ይለኛል። ጭር ሲል አልወድም። እብድ እንኳን በሚያርፍበት በጠራራ ፀሐይ ከቤት ወጥተህ ሩጥ ይለኛል። ኤክስህ ጋር ደውል ይለኛል። ስልክ ሳይደወልልኝ ስልክህ እየጠራ ነው አንስተህ አናግር ይለኛል። ሲንግል ስለሆንኩኝ ነው መሰለኝ ብርድ ይለኛል፣ ያንቀጠቅጠኛል። ጃምቦ ለምን አትሆንም ታዲያ? አሁን አንተ ምንድነህ? ዶክተር ነህ? ዶክተር መሆንህ ይጠፋብኛል። ዝም ብለህ ኮካ ገዝተህ በስፕራይት በርዘህ በሙቆ አፍልተህ ጠጣ ይለኛል። እንጫቆራር ገባ የሚለው ዘፈን በተደጋጋሚ ይመጣብኛል። አንዷን ቺክ ከነጓደኞቿ ምሳ ጋብዤ ልክ ሂሳብ ሲመጣ ይለኛል ልቤ በልሩጥ ከዚህ ቤት ውጣ እንዳታመጣብኝ ጣጣ፣ ቺኮቹ እኮ ናቸው በልጣጣ ይለኛል። ሄሎ ቢሊቲ ትንሽ ወንድምህ ብርድ እያለኝ ነው እያለ ነው። ምን ታዳሱ ምን አለው? አሁን ለመድኃኒቱ ማርገስተህና ታችሁ ንብ ባንክ አጠይቁም እንዴ ታዲያ? ቤትም የሚጠጣ ውሃ የለም፣ የሃይላንድ ውሃ ይዘህና ሂዱና እሱንም አባይ ባንክ ጠይቁ። እሺ ተው በቃ። የሹፍርናው ፈተና እንዴት ነው? ፈተናውን እንኳን ማልፍ ይመስለኛል። ምክንያቱም ፈታኙን ገጭቸው እሱ ነው እንግዲህ ከሆስፒታል ተመልሶ ውጤቱ የሚነግረኝ። ደሞ ርቦኛል፣ ምሳ ሰርተሽ ጠብቂኝ በእናትሽ ማዘሯ። ሂድና እናት ባንክ ብላ